አብሮ የምትኖረው፣ አብሮ የምትሰራው፣ አብሮ የምትጓዘው ሰው ምን አይነት ነው? መቼም በዙሪያ 3 ሰነፎች ካሉ አራተኛው አንተ እንደሆንክ ከብዙ ቦታዎች ሰምተ ይሆናል። በህይወት ውስጥ ትልቁ ውሳኔ የስራ መስክ ምርጫ፣ የስራ ባልደረባ ምርጫ እና የትዳር አጋር ምርጫ ናቸው። ከዚህ ቀደም በብዙ ርዕሶች አውርተናል። ዛሬ ደግሞ ብዙዎችን ስለሚያሳስበው ግን ደግሞ ብዙዎች በይፋ ስለማያወሩት ስለ ትዳር አጋርና ምርጫ እናውራ እስኪ። ለዛሬ በሚስት እንጀምር። ከዚህ ቀጥሎ ያለችውን አይነት የትዳር ጓደኛ ካለ አንተ እድለኛ ነህ። አንቺም ባል ፈላጊ እህታችን፣ አንቺም ትዳር ውስጥ ያለሽ ሃይማኖተኛ ሴት እነዚህን ነጥቦች ብታዳብሪ በትዳርሽ ደስተኛ ትሆኛለሽ ይላል አንድ በጠዋቱ የሰማሁት በእንግሊዝኛ የተነገረ መልእክት። እናም እስከ መጨረሻው እንድትከታተሉ በአክብሮት እጠይቃችኋለሁ። ይህ ቪዲዮ ፓርት 2 ሊኖር ይችላል፣ ምክንያቱም እነዚህ ባህሪያት ካሉ ጥሩ ሴት ናት ለማለት 10 መስፈርቶችን አስቀምጠናልና በዚህ ቪዲዮ እስከ 5 ካየም በኋላ ፓርት 2 ከ6 እስከ 10 እናያለን። ደግሞ እባካችሁ እያወራት ያለውትን ነገር ሙሉ በሙሉ እንዲሁ አምናችሁ አትቀበሉት ወይም ደግሞ አትቃወሙት። ለፈተና አቅርቡት። ፈትናችሁም ያለ ትክክል ከሆነ ትክክል የሆነውን ተቀበሉት። አዲስ የሆናችሁ ለዚህ ቻናል ሰብስክራይብ በማድረግ የዚህ የእውቀትና የመነቃቂያ ቤት አባል ይሁኑ። ሰብስክራይብ ስታደርጉ የደወል ምልክቷን ማብራታችሁ እንዳትረሱ፣ ምክንያቱም አዳዲስ ቪዲዮ ስለቅ የማሳወቂያ መልእክት እንዲደርሳችሁ። ቀጥታ ላይክ በማድረግ ወደ ቪዲዮ እንሄድ። የተረጋጋች ሴት ስሜቷን የገዛች ናት። መቼ መናገር፣ መቼ ዝም ማለት እንዳለባት ታውቃለች። ስትናገር በጩኸት አትናገርም። ሐሳቧን በእርጋታ ትገልጻለች፣ ታስረዳለች፣ ታሳምናለች። ቁጥብ ናት። በሄደችበት ሁሉ ጥልቅ ማለት አትችልም። ምክንያቱም ጥልቅ ባለችበት ሁኔታ ሊከሰት የሚችለውን ነገር ቀድማ ታውቃለች። መልካም ሚስት የተረጋጋችና ስሜቷን የገራች ናት። ይህችን ሴት ያገኘ ወንድ እድለኛ ነው። ሁለተኛ፣ ትህትና የተላበሰችና ቅን ናት። ትሁትና ቅን ሴት ስታጠፋ ይቅርታ ለመጠየቅ አታመነታም። አንዳንድ ሴቶች ሲያጠፉ ጥፋታቸውን ከማመን ይልቅ በባሎቻቸው የተበደሉ አስመስለው ጥፋቱን ወደ ሌላው ሰው አዙሮ ይወቅሳሉ፣ ያለቅሳሉ። ትሁትና ቅን ሴት ግን ስታጠፋ ይቅርታ ትጠይቃለች። ባሏ ሲያጠፋም ይቅርታ ታደርጋለች። የዚች አይነት ሚስት ያለችበት ቤት ሰላማዊ ነው። ሶስተኛ፣ ተጠያቂነትና ኃላፊነት የሚሰማት ናት። እንዲህ አይነት ሴት ባሏ መሪዋ እንደሆነ ታምናለች። የዚህ አይነት ሴት ባሏ የቤተሰቡ መሪ እንደሆነ እና ባል የሚስት ራስ ነው የሚለውን ሃይማኖታዊ መሪ አምና የተቀበለች ናት። መልካም ሚስት ባሏን አትፎካከርም። አንድን ነገር ከማድረጓ በፊት፣ ጉዞ ከመጀመሯ በፊት ባሏን ታስፈቅዳለች፣ ውሎዋን ታስታውቃለች። የት እንዳለች፣ ምን እየሰራች እንዳለ እና ምን መስራት እንዳሰበች ታስፈቅዳለች፣ ታማክራለች፣ አመራር ትጠይቃለች። ይህን በማድረጓ ነፃነቷን አታጣም። ይልቅስ ባሏን ማክበሯ ነው። ባሏን በማክበሯ እርሷም ክብር ታገኛለች። የዚች አይነት ሚስት ስትኖር ቤቱ መከባበርና መተሳሰብ የሞላበት ይሆናል። አራተኛ፣ ታማኝ ናት። ታማኝ ሴት ወደ ሌላ ወንድ አትመለከትም። ከባሏ ሌላ ወደ ሌላ ወንድ አትሳብም። ታማኝ ሴት ሌላ ወንድም በመልኩ፣ በቁመናው፣ በገንዘቡ አታደንቅም። የታማኝ ሴት ድንቅ ወንድ ባሏ ነው። ታማኝ ሴት ያላት የሚበቃትና ባላት የምትረካና የምትደሰት ናት። አእምሯ በምኞት አይዋሳለትም። ታማኝ ሴት በሌሎች ሴቶች ስታንዳርድ አትመራም። ታማኝ ሴት ዲሲፕሊን፣ ስርዓት ያላት ናት። በአለባበሷ፣ በአነጋገሯ፣ በአስተያየቷ የተገራች ናት። የዚህ አይነት ሚስት ያለው ባል ልቡ እርፍ ይላል። አምስተኛ፣ ንፉግና ገብጋባ አይደለች። መልካም ሴት ባሏን ትደግፋለች፣ ታበረታታለች። በስራ በገንዘብ ባሏን ትደግፋለች። አንዳንድ ሴቶች መቀበልን እንጂ መስጠትን አያውቁም፣ አልተለማመዱም። መስጠት የልብ እንጂ የገንዘብ አቅም ጉዳይ አይደለም። ለባልሽ ስጦታ የሰጠሽው መቼ ነው? በቤት ውጭ ምን ያህል ታግዢዋለሽ? በዚህ በስስት ጉዳይ ላይ የሚታሙ ሴቶች ቁጥራቸው ቀላል አይደለም። የጥገኛ አስተሳሰብ ተጠቂነትን ማረም ያስፈልጋል። ባሏን የምትደግፍ ሴት መልካም ዘርን ትዘራለች፣ ደስተኛም ትሆናለች። በመስጠት ያለን ደስታ ያህል ምንም የለም። አጋር እንጂ ጥገኛ አትሁኚ። ከ6 እስከ 10 በፓርት 2 መለሳለሁ። እስከዛው እዚህ ስለ ፋይናንሻል ፍሪደም የሰራሁት ቪዲዮ አለ፣ እዛ እንገናኝ።